ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው የአምባሰል ሙዚቃ ቤት ትዝታችን እስቲ የነበር ያሮጋው እስቲ አይማገር በ1980ዎቹና 90ዎቹ አዲስ ዘፈን በወጣ ቁጥር አዲስ አበቤ ቆሞ ሙዚቃዎችን ያዳምጥባቸው ከነበሩ ሙዚቃ ቤቶች ውስጥ አብዛኛዎቹ መገኛቸው አውቶቡስ ተራ አካባቢ ነበር። ከነዚህ የሀገራችን ቀደምት ሙዚቃ አታሚ ሙዚቃ ቤቶች መካከል ናይል ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ማርስ ሙዚቃ ቤት፣ ዜድ ሙዚቃ ቤት፣ ሱፐርሶኒክ ሙዚቃ ቤት፣ አንዋር መስጊድ አካባቢ ሴንትራል ኤሌክትሮኒክስ፣ ኤሌክትራ ሙዚቃ ቤት፣ ማራቶን ሙዚቃ ቤት ይታወሳሉ። በእነዚህ በ1980ዎቹና 90ዎቹ እጅግ ዝነኛ በነበሩት ሙዚቃ ቤቶች የሚለጠፉ የድምፃውያን ፖስተሮችን ለማየትና የተለቀቁ ሙዚቃዎቻቸውን ለመስማት ራቅ ካለ ስፍራ እየመጡ በየሙዚቃ ቤቶቹ ደጃፍ የሚሰበሰቡ ወጣቶች ቁጥር ቀላል የሚባል አይደለም። በተለይ አምባሰል ሙዚቃ ቤት ለዚህ ትዝታ ቀዳሚ ተጠቃሽ ነው። ሺሆነው ከጀሏ ማን ይሆን ወዳጇ ሪታው ቀለጠ ተዋለቀ ደጅ አምባሰል ሙዚቃ ቤት በኢትዮጵያ የሙዚቃ ህትመት ታሪክ ውስጥ ትልቅ ድርሻ ያለው ሙዚቃ ቤት ነው። አምባሰል በዘመኑ አሉ የተባሉ ድምፃውያንን የተናጠልና የጋራ ካሴቶችን እያተመ ለገበያ ሲያቀርብ ኖሯል። የነ ጥላሁን ገሰሰ፣ ቴዎድሮስ ታደሰ፣ ነዋይ ደበበ፣ አረጋኸኝ ወራሽና ሌሎች በርካታ የተናጠል ካሴቶችን እንዲሁም የአራቱ ኮከብ ድምፃውያን የነ ብዙነሽ በቀለ፣ ሂሩት በቀለ፣ መሐሙድ አህመድና ጥላሁን ገሰሰ ያንጋፋዎቹን ድምፃውያን ራሄል ዮሐንስንና ሻምበል በላይነህን እነ ታደለ በቀለ፣ ሂሩት በቀለ፣ ኤፍሬም ታምሩንና ኩኩ ሰብስቤን ከዘመኑ ወጣቶች እነ ቴዎድሮስ ታደሰ፣ ኩኩ ሰብስቤ፣ አረጋኸኝ ወራሽና ነጻነት መለሰ ስራዎችንና ሌሎች በርካታ የጋራና የተናጠል ካሴቶችን አትሟል። የሙዚቃ ቤቱ ባለቤት አቶ ፍቃዱ ዋሬ ይባላሉ። አቶ ፍቃዱ ከሙዚቃ አሳታሚነት ውጪ የሙዚቃ ስራዎች ውስጥም በተለይ የኮሌክሽንና የቅብብል ስራዎች ላይ ከፍተኛ ሚና ነበራቸው ይባላል። ለምሳሌ ዝነኛዋ ድምፃዊት ራሄል ዮሐንስን የምሽት ክበብ ውስጥ ስትጫወት ታይተዋል። ከሻምበል በላይነህ ጋር አንቺ ባለድሪ የሚባለውን ዘመን ተሻጋሪ ካሴት እንድትሰራ ማድረጋቸው ይነገራል። በ1980ዎቹና 90ዎቹ በአምባሰል ሙዚቃ ቤት ደጃፍ ላይ ቆሞ የድምፃውያኑን ፖስተሮች እያዩ ማድነቅና ሙዚቃዎቹን ማድመጥ የከተሜነት መገለጫም ነበር። በተለይ የአዲስ ከተማ ትምህርት ቤት ተማሪዎችና አምባሰል ሙዚቃ ቤት ፈጽመው አይተጣጡም። ጋዜጠኛ ዮሐንስ የኋላ ወርቅ ባንዶ ይህንኑ በ1980ዎቹና 90ዎቹ የነበረውን የአምባሰል ሙዚቃ ቤት ትዝታውን በፌስቡክ ገጹ እንዲያካፍሎን ነበር። አምባሰል ጋር ጠብቂኝ ያኔ አረጋኸኝ ወራሽ ክራ ወጣ በሚባልበት ዘመን ሲዲ የለ፣ ዩቲዩብ የለ፣ ፌስቡክ የለ፣ ነጠላ ዜማ የለ። አዲስ ዘፈን ሊወጣ ሲል የአዲስ ከተማ ተማሪ ከሆንክ ሰፈር ትሄድና ነዋይ ደበበ እኮ ካሴት ሊያወጣ ነው ትላለህ። የሰፈር ልጅ በመደነቅ ኧረ እባክህ ሲል ማርያምን ፖስተሩ አምባሰል ተለጥፏል። በቃ ፖስተር ለጠፈ ከተባለ ሲንግል እንደለቀቀ ቁጠረው። ከዛም ወዳጄ የከሰዓት ተማሪ ከሆንክ 6 ሰዓት ተኩል ለሚጀምር ትምህርት 4 ሰዓት ተኩል ሄደ አምባሰል ጋር ትቆማለህ። የድሮውን አረጋኸኝ ወራሽና ቻቺ ታደሰን እንኳን ጎን ለጎን ማታስቆም ረጅም ጠባብ ኮሪደር የምትመስለው አምባሰል ሙዚቃ ቤት ደጃፉ ላይ ከበህ መንገዱን ከዘጋህበት ወጪ ወራጅ ከአውቶቡስ እንደወረደ አዲስ አበባ ናፉን ከፍቶ ከሚያያት የገጠር ሰው ከኔ ቢጤው ከኪስ አውላቂ ሌባው ከጀበሎ ነጋዴና ከአእምሮ መምተኛው ጋር እየተጋፋህ አዲሱን የነዋይ ዘፈን ትኮመኩማለህ። ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት በጣም
የወደድከው ዘፈን ካለ 10 ዘፈን አልቆ ካሴቱ በእጅ መታ ተደርጎ በእስክሪብቶ ተጠንጥኖ ተገልብጦ ዘፈኑ ዞሮ እስኪመጣ ቢያንስ ከ1 ሰዓት በላይ መጠበቅ አለብህ። አሪፍ ኮንክ ደግሞ የአምባሰል መደዳውን ግንብ ተደግፋ ጓደኞቿን የምትጠብቀውን የክፍልህን ቆንጆ ጠጋ ብለህ አዲሱን የንዋይን ዘፈን ወደድሽው ትላታለህ። በደንብ አልሰማሁትም፣ ብትሰሚው ተወጇለሽ እያፈረች ዝም ትሽኮርመም እንጂ የውሸ ጥሯት ደንግጥ በፉጨ አንተ ትቀጥላለህ። ቅምጥል የሚለውን ዘፈንማ ብትሰሚው በስማም ላንቺ የተዘፈነ ነው እኮ የሚመስለው። ናቷናቸው ያንቀባረሯት መሬት አይንካሽ ብለው ብያሏት ያቀማጠሏት ቅምጥል በእጅ እንዳትነኩኝ የምትል ሂድ አንተ የማን ነው ፊቷ በሀፍረት ቲማቲም ይመስላል። ከዛ ከቀናህ በሁለተኛው ሴሚስተር ጉንጯን ትስማለህ። አንዴ ታዲያ ትምህርት ቤት ግቢ ውስጥ ቆመን ሳለ ካፈወርቅ ተክሌ የስዕል ሸራ ውስጥ ሾልካ የወጣች የምትመስል ትልልቅ አይን ያላት ቆንጅዬ የደም ገንቦ የመሰለች ልጅ ከፊታችን ብቅ አለች። ተአምር ያየ የመሰለው ደፋሩ ደረጀ በፍቅሯ ተነደፈ። ከሰማየ ሰማያት ከዳመና ከፀሐይ ከጨረቃ ከከዋክብት ከባህር ከውቅያኖስ ከእጽዋቱ ከእንስሳቱ ከስዕሉ ከሙዚቃው የተውጣጣ 4 ገጽ የፍቅር ግጥምና ደብዳቤ በርብርብ ተጽፎ ዝናሽ በተባለችው ጓደኛው አማካኝነት ትርሲት ለተባለችው ቆንጆ ተላከ። ትርሲት በአማርኛ ደብተራ ውስጥ የተቀበረውን ፈንጂ እጇ እየተንቀጠቀጠ በጥንቃቄ ከፍታ ለ2 ሳምንት ካጠናችሁ በኋላ በ3ኛው ሳምንት በብጣሽ ወረቀት በዝናሽ በኩል ለደሬ መልስ ላከችለት። ነገ 4 ሰዓት ላይ አምባሳደር እንገናኝ የሚል ነበር ትርሲት የጻፈችው መልእክት። ደሬ ተደነባብሮ ሲያነበው ግን ነገ 4 ሰዓት አምባሰል እንገናኝና እናውራ ሆነ። በነጋታው ደሬ 3:30 ላይ አምባሰል ከች መሐሙድ የግራው ጣት ተደግፎ የተነሳውን ኤፍሬም ታምሩ በቴክሳስ ኮፍያ የሚታይበትን አረጋኸኝ ንዋይ ጸጋይና ፀሐዬ ደረጃ ላይ ተደርድረው የተነሱትን ፖስተር እያየና እያደነቀ ከትርሲት ጋር የሚያወራውን እየተለማመደ የመሐሙድን ወይ ፍቅር እየሰማ ትርሲትን አይኑ እንደተጠማ 6:30 ላይ ወደ ትምህርት ቤት ገባ። ትርሲት 30 ደቂቃ ረፈድ አድርጋ 5 ሰዓት ላይ አምባሳደር ቲያትር ጋር ደርሳ ማስቲካዋን እያኘከች 1 ሰዓት ያህል ጠብቃ ብስጭት እንዳለች ወደ ቤቷ ሄደች። ዛሬም ድረስ ታዲያ አምባሰል ትዝ ሲለኝ ደሬን እዛው ቆሞ ማገኘው ይመስለኛል። ከድኩሽ ማለት አገሩን ካመሰው አምባሰል የሙዚቃ መደመሚያችን፣ መተከዣችን፣ መቀጣጠሪያችን፣ ድድ ማስጫችን፣ መጠባበሻችን፣ የትምህርት ቤት ትዝታችን አምባሰል። ስንቱን አስታወስኩት ስንቱን አሰብኩት